ጤና ይስጥልን ምሳሌ ቀጣይ ክፍል። ኤቢ እውነትም የያዘችውን አትለቅም፣ እስከ መጨረሻው ትከታተላለች። ታዲያ ዳጣ እነ ምሳሌ ቤት ሄዳለው በማለት ስትሰማ አርጁን ደውላ ተከታተልልኝ በማለት አርጁ ግን ጅል ነው። ምክንያቱም ኤቢ እንደማትፈልገው ያውቃል። ኤቢ በጭራሽ እንደማትወደው ያውቃል። ነገር ግን የሆነ ነገር አድርግልን፣ ይሄን ነገር ፈልጋለሁ ስትል እንደምንም እሷ ያለችውን ይፈጽምላታል። በነገራችን ላይ ምናልባት ኤቢ ዳጣ እህቷ መሆኑን ስለማታውቅ ይሆናል ይመስለኛል ክፉ ክፉ ነገሮችን በጣም የምትመኝባት ወይም ደግሞ የምታስብላት። ምክንያቱም አታውቅም ማን እንደሆነች ለማወቅ በጣም እየፈለገች ነው። የዳጣና የሰላምዬ ነገር ሰላም መስቷታል። ሰላም የልጇን አባት፣ ዳጣ ደግሞ አባቷ ማን ነው? እናቷስ የት ነው የተወለደችው የሚለው ነገር በጣም ግራ ገብቷታል። ታዲያ መቼ ነው የምትሄጂ? የት ነው የምትሄጂው? ከቤት አትወጪም እንዴ? በማለት እራሷን ዳጣን ጠይቃት፣ እሷም እነ ምሳሌ ቤት ሄዳለሁ በማለት ስትነግራት አርጁን ደውላ ተከታተላት በማለት ብዙ ነገር ነገረችው። እንግዲህ ዳጣ ነቂ አይደለች። በመንገድ እየተጓዘች ማን እንደሚከታተላት እያስተዋለች ነበር። አርጁን እንደሚከታተላት አይታ ቆም ብላ ስታይም ተደበቃት። ታዲያ እሷም እየሮጠች የሆነ ቦታ ገብታ ተደበቀች። አርጁ ጅልዮም እየተከታተላት ስሮጥ የት እንደገባች አጣት። ዳጣ ከኋላ ወጣ ምን ፈልጋ ነው? ለምንድን ነው የምትከታተለኝ? ኤቢ ልካ ነው አይደለ? በማለት ጠየቀችው። እሱም አዎ እሷ ልካኝ ነው። ታዲያ እኔ እኮ እሷን በጣም ነው የምወዳት። ምን ላድርግ? በምን ላገኛት? ምናልባት አንቺን ከደበደብኩሽና አንቺን የሆነ ነገር ካደረግኩኝ ኤቢ እንደምትቀርበውና አብራን እንደምትሆን ነግረዋለች። ስለዚህ አርጁን ማድረግ አለበት። ዳጣ ግን ኤቢ እህቴ ናት፣ አንተ ግን መቼ ነው ጅልነት የምታቆመው? ምን አድርግ ብላ ነው ተከታተለ ያለችው በማለት ጠየቀችው። እባክሽን እርጂኝ፣ እርዳታሽን ፈልጋለሁ፣ አንቺ አራዳ ነሽ በማለት ጠይቋታል። መጀመሪያ አድርግ የተባልከውን ከነገርከኝ ምናልባት ብለዋለች። ታዲያ ደብድባት ብላ ነው የላከችኝ ብሎ ነገራት። እሱ ብቻ አይደለም ሌላስ? ምናልባት ውጋት ብላ ካላከችስ? እሱም አዋላት አልለበቃትም፣ ልክ እንደ ውሃ። አይገርምም? ይሄ ነገር ይቅርብህ፣ ሁለተኛ ጅላጅል ሆነ እሷ የምትልህን ሁላ አታድርግ። የፈለገ ነገር ብታደርግላት ኤቢ አትወድህም፣ እህቴ ናት፣ አውቃታለሁ። እኔ ደግሞ ፖሊስ ጠርቼ ከማሳሰረ ስርዓት እዚህ ብትቀመጥ ይሻላል በማለት ነው ዳጣ ነግረዋለች። እሱም ታዲያ እሺ ችግር የለውም ወዴት ነው የምትሄጂ? ሊሸኝሽ በማለት አብሯት ሄደዋሉ። ምናልባት ኤቢ ዳጣ የሆነ ነገር ብትሆንና ክፉ ነገር ቢደርስባት በሷ ምክንያት ወደፊት እህቷ መሆኑን ብታውቅ ምን ይሰማታል? ይጸጽታታል። ደረጀና ባለቤቱ ማርታ እየተወያዩ ነበር መኪና ውስጥ። ግን ደረጀ ሁሌም አይኑ ላይ እና ፊቱ ላይ የሚታየው ፍራቻ፣ የሆነ በቃ ደስ የማይል ሁኔታ ስሜት ነው የምትሰማው። ማርታም ትጠይቃለች፣ ምን ሆነ ነው ምናምን እያለች ብትጠይቀው እኔ የሆነ ጥፋት ባጠፋ ታልፍኛለሽ ወይ በማለት እሱም ይነግራታል። ነገር ግን ደረጀ ለመንገርም ፈርቷል። ምክንያቱም የሆነ ነገር ብትሆንስ፣ ቢነግራት እዛው ጸጥ ብትልስ በማለት በቃ ያን ፈርቶ ይመስላኝ ደረጀ መናገር የፈራ። ምክንያቱም ከባድ ነው ልጅን የሚያክል ለዛውም እስካሁን ድረስ እንደዚህ አድጋ እዚህ ስትደርስ። ምናልባት እኮ ማርታ ጥሩ ሴት ናት፣ መልካም ናት። ዳጣን አጣላት፣ ትቀበላታለች። ለጊዜው ግን ምናልባት ከደረጀ ጋር ያለው ነገር የማይሆነ ውሳኔ ትወስናለች በማለት ይመስለኛል ደረጀ ይፈራ።
ስለዚህ ሆነም ቀረ መጨረሻ ላይ ማርታ መስማቱ አይቀርም። ስለዚህ እንደምንም ብሎ ቢነግራትና ቢገላገል ወይ ሆነ በቃ ሆነ ትልቅ ሰው መሀል አስገብቶ ብነግራት፣ ግን ከዛ ሁሉ ራሱ ቀስ ብሎ ብነግራት ጥሩ ነበር። ናታንና ዳጣ ፍቅራቸው ጨምረዋሉ። ምክንያቱም ናታም ደስተኛ ነው። ዳጣን ካገኛት በኋላ እዛ ቤት ውስጥ መኖሩ ደስ ይለዋል። ኤቢን አንድም ቀን አስታውሷት አያውቅም። ኤቢ ብቻ ናት። እሷም ምናልባት እልህ ገብታ ይመስለኛል እንጂ በፍቅር እውነት ናታን ወዳ ነው ብዬ አላስብም። ሰላም በጣም ደንግጣለች። ምክንያቱም ዳጣ ስራ ልታግዛ ኩሽና ትገባለች። ኩሽና ስገባ አንድ ሁለት ሲባሉ እኔ ጡት አልጠባውም በልጇ የተነሳ ለምንድን ነው ግን አንቺ የእናትሽን ጡት አልጠባሽው በማለት ጠይቃታለች። ዳጣም ታዲያ ለምንድን ነው የምትጠይቅኝ? እናቴ ትንገርሽ በምን ምክንያት እንደሆነ በማለት መልሳለች። ታዲያ ሰላም ትኩር ብላ እያየቻት ነበር። ሆዷ ደንግጧል። ምናልባት አውቃለች፣ ግን ደግሞ ምን ሆና እንደመጣች እና እናቷ ሴት እንደሆነች ሁል ጊዜ እየጠየቀች ነው። ማንም ነግራት ጠፋ። ዳጣም እየደበቀቻት ነው። ታዲያ ደነገጠች። ታዲያ ለምንድን ነው እዚህ ቤት የመጣሽው? ምንስ ፈልጋ ነው የመጣሽው? ለምንስ ነው እዚህ የምትኖሩ ብላ ጠይቃታለች ሰላም። እሷም መልስ አልሰጠችም። እኔ በቃ ልሂድ በማለት ላጥ ብላ ወጥታለች። ሰላምዬን እዛው ጥላት ወጥታለች። ሰላምም ገርሟታል። ብቻ የሆነ ነገሯ ተሰምቷታል። ናታንም የልጅሽን አባት ግን እስከ መቼ ነው ከተጠጋ ያለ ፍቅርስ እንዴት ነው? ከዛ በኋላ እኮ ፊት በራ እያለች አብራ ታወራለች። ነገር ግን ናታን ያው ፍቅር መልካም ነገር እንደሆነ ከእናንተ የተረዳው ነው ብትለው እንዴ ሳታውቂ ነው እንደ እስከ ዛሬ ብሏታል። እሷም ደንግጣለች። ያው ኤቢ የልጅ አባት አንተ መሆኑን እኮ ተናግራለች ምናምን ብላ መልሳለች። እሱም በሳቅ አልፈዋል። ግን ደግሞ ናታንና ዳጣ አሁንም ቢሆን ቢያርፉ ይሻላል፣ በውጭም ቢሆን ምክንያቱም አንድ ላይ ቤታዩ መልካም አይደለም። ምሳሌ ስለመጣች ደስ ብሎናል። ምሳሌ መጣለች፣ ውሃ ጉደኛ አግኝታለች። ታዲያ ኤቢ ምን አውጋለች? ኤቢ ስለ ዳጣ እየጠየቀች እያስጨነቀቻት ነው። ዳጣ መቼ ነው የምታውቂያት? መቼ ነው እናንተ ቤት መጥመጣ? የት ነው የተወለደችው? በማለት እያፈጠጠቻት ትገኛለች። ምሳሌ መልሷ ምን ይሁን? 5ኛ ክፍል ነኝ ብላታለች። ታዲያ አንቺ ስንተኛ ክፍል ስትማሪ መታለች? 4ኛ ክፍል። እናትስ አባቷስ የትስ ነው የተወለደችው? ምሳሌ ግራ ገብቷታል። ወይኔ ምሳሌዬ ምን ትመልሽ ይሁን? ባትመልሽ ይሻላል። ምክንያቱም ያው አባቷ ይሄ ነው ብላ ባትናገርም ምናልባት አባቴን አግኝቻለሁ ስላለች አባቷ ቤት አይደለች ያለችው ብለ ጉድ እንዳታረጋት። ይሄን ፍሩ። ውድ ቤተሰብ ቪዲዮን ከወደዳችሁ ላይክ አድርጉ። መልካም ቆይታ